ሁለተኛ ግን ወደ ህይወት ተመልሼ አልመጣም። ተመልሼ ከመጣው ደግሞ ውሻ በለኝ። ውሻልሽ አምጣው ነው እንጂ አያድርስ የሰው ሰው ተወዶ የታልክስ ያው ቺኳ መጣችለ እሳት ለብሳ እሳት ጎርሳ ሁሉም ጓደኛሞች ግን አንድ አይነት ናቸው። በቃ ኤደ ለምን አታናግራትም? ባንተ ቦታ መጣውሻ ነግሬ ነው በሆንኩኝ ግዴለሽ ባንተ ቦታ ቢያደርገኝ ልቤን ከፍቅር እንዳሽ ሻውን እዚህ ደግሞ ምን ትሰሪያለሽ? ላንቺ ስል የት ልሂድ? ስራ ቦታ ጓደኞቼ ጋር ቤት እየመጣሽ ለምንድን ነው የምታሸማቅቂ? በቃ ተይኝ። አልተወክም። ለምንድን ነው የምተወው? እኮ ጥፋቴን ንገረኝና ከዛ ተወሃለሁ። ምንድን ነው ማለት? ቆይ ምን አድርጌህ ነው እንደዚህ የምጨክንብኝ? ስደውል አታነሳም፣ ቴክስት አትመልስም። ያደረኩትን ንገረኝ። ጥፋትሽን ብነግርሽም አይገባሽም። ብዙ ጊዜ ታግሼሻለሁ፣ ብዙ ጊዜ ነግሬሻለሁ። ሁሉም ነገር እኮ ገደብ አለው። እስራኤል፣ ሁለተኛ ግን ወደ ህይወት ተመልሼ አልመጣም። ተመልሼ ከመጣው ደግሞ ውሻ በለኝ። ውሻ ነሽ? እሺ ይቅርታ። ተመልሼ ግን ወደ ህይወት ጥፋቴን ንገረኝ እሺ ምናምን ስትለው ጥፋትሽን አልነግርሽም ብነግርሽም አይገባሽም ማለትና አንዳንዴ ሪሌሽንሺፕ ላይ የሚወዳችሁ ሰው ከሆነ የሚያጣላ ነገሮችን ወይ ነግሯችሁ ወይ ደግሞ ፊክስ ለማድረግ ይሞክራል እንጂ የሚያጣላ ነገር ፈልጎ ግን አልነግርሽም ማለት አልፈልግሽም ማለት ነው። ስልክ ማይደውል ከሆነ ቴክስት ማይመልስ ከሆነ አይፈልግሽም ማለት ነው። ይሄ ቀጥታ ስናስበው አይፈልግሽም። እና ሴቶች አንድ ሪሌሽንሺፕ ላይ ወይ ስትገቡ ወይ ደግሞ እያላችሁ አብራችሁ እያላችሁ ትንሽ ምልክት ስታዩ ወይ ስልክ አለማንሳት ወይ ቴክስት አለመመለስ ወይ ደግሞ እያንዳንዷን ምክንያት መፈለግ ለጸብ እንደሱ አይነት ነገር ስታዩ ያው ጊዜ አታቃጥሉ። ምክንያቱም የሚፈልጋችሁ ሰው ምክንያት አይደረድርም። ያን ምክንያት ሸሽቶ ከናንተ ጋር መሆን ነው የሚፈልገው እንጂ ምክንያት አይደረድርም። እና ውሻ ያልከው ነገር ደስ አላለኝም። አሪፍ አስተማሪ ነው።